ሰው እግዚአብሔርን ቃል ማምሰላሰል አለበት። እግዚአብሔርን ቃል ምን ማድረግ አለበት? ማንበብ አለበት። የእግዚአብሔርን ቃል መመገብ አለበት። የእግዚአብሔርን ቃል ማምሰላሰል አለበት። የእግዚአብሔርን ቃል ሲያምሰላስለው በሕይወቱ ምን ያህል ፍሬ እንደሚያፈራ ባለፈው ያስተማርኩ ነበር። ሰው እግዚአብሔርን ቃል ባነበበ ቁጥር የእግዚአብሔርን ቃል ሲመገብ በሕይወቱ ፍሬ ያፈራል። ኢየሱስ ጌታ። መንፈሳዊ ሕይወቱ ይለወጣል። መንፈሳዊ ሕይወቱ የሚለወጠው እግዚአብሔርን ቃል ምን ሲያደርግ? ሲያነብና ሲያምሰላስል። ከዛ ውጪ ሕይወቱ አይለወጥም። ህይወቱን የሚቀየር ባይዘው ህይወት የሚገኝበት መጽሐፍ የተባለው መጽሐፍ ቅዱስ ነው። ሰው ህይወት የሚገኝበት መጽሐፍ ምን ማድረግ አለበት? አንደርስታንዲንግ ማድረግ አለበት። እግዚአብሔርን ቃል ካልተማረን በህይወታችን እንለወጥ። ስለዚህ የእግዚአብሔርን ቃል ምን ማድረግ አለብን? ልናምሰላስለው ይገባል። የእግዚአብሔር ስም የተባረከ ይሁን። ስለዚህ እግዚአብሔርን ቃል ምን አድርገን እናምሰላስለው። የጌታ ስም የተባረከ ይሁን። ሰው ምን ማድረግ አለበት? እግዚአብሔርን ቃል በህይወቱ ምን ማድረግ አለበት? በመማር መለወጥ አለበት። የምንለወጠው በእግዚአብሔር ቃል ብቻ ነው። የምንቀየረው በእግዚአብሔር ቃል ብቻ። ሰዎች ስለ እግዚአብሔርን ቃል ማምሰላሰል የሚለው ሜዲቴሽን ማለት ምንድነው? በህይወታችን ላይ የተመገበነው ምግብ እንደ ጮጋራችን እንደሚፈጭ ጮጋራችን እኛ የተመገበነው አፋችን የተመገበው ጮጋራችን ይፈጫል። እኛ ደግሞ እግዚአብሔርን ቃል ምን ማድረግ አለብን? ልናምሰላስለው ይገባል። እግዚአብሔርን ቃል ምን ማድረግ አለብን? ማምሰላሰል አስፈላጊ ነው። ሰው እግዚአብሔርን ቃል ምን ማድረግ አለበት? ዕለት ሊያምሰላስል ይገባል። የእግዚአብሔርን ቃል ካላምሰላስል በህይወቱ ምንም አይገለጥም። ስለዚህ ባለፈው እግዚአብሔርን ቃል ስናምሰላስል እኛ ውስጥ ያሉ የክርስቶስ ባህሪያቶች እንደሚገለጡ ባለፈው አስተምሬያለሁ። የእግዚአብሔርን ቃል ስናምሰላስል የክርስቶስ ባህሪያቶች እንደሚገለጡ ባለፈው ስለ ፍቅር ስለምን አስተምሬያለሁ። በጣም ባለፈው ያችሁ የእግዚአብሔርን ቃል ስናምሰላስል እኛ ውስጥ እግዚአብሔር ያስቀመጠው ምን መልካሙ ፍሬ መልካሙ ነገር መልካሙ መስገብ ይገለጣል። ምን የእግዚአብሔርን ቃል ስናምሰላስል መልካም መስገብ አለ እኛ ውስጥ። ይሄ መልካም መስገብ ምን ያደርጋል? ይገለጣል። ኢየሱስ ጌታ ነው። ስለዚህ እኛ ውስጥ ምን የተሞላን ህይወት መገለጥ ይጀምራል። ምን ስናደርገው? እግዚአብሔርን ቃል ስናምሰላስለው። ትንሽ ነገር ያሳያችሁ። ባለፈው ስንማር ያልነበራችሁ ሰዎች ለምሳሌ መጽሐፍ ቅዱስ መዝሙረ ዳዊት ምዕራፍ 1 ላይ ስታዩ እንደዚህ ምልክት ታገኛላችሁ። ምዕራፍ 1 ጀምሮ እስከ 6 ድረስ እንደዚህ ምልክት ታገኛላችሁ። እግዚአብሔርን ቃል በቀንም በሌሊትም ማምሰላሰል የሚል ቃል ታገኛላችሁ። በቀንም በሌሊት ሲያምሰላስል ይላል። ይህም በውሃ ዳር እንዳለችው በየጊዜው ፍሬዋን እንደሚሰጥ ዛፍ ይሆናል። ምን ሲያደርግ? እግዚአብሔርን ቃል በቀንም በሌሊትም ሲያምሰላስል። ኦኬ፣ እግዚአብሔርን ቃል የምናምሰላስል ከሆነ የምናደርጋለን ፍሬ ማፍራት እንጀምራለን ማለት ነው። ምን? እግዚአብሔርን ቃል ስናምሰላስል። አንድ አማኝ እግዚአብሔርን ቃል ብቻ አንብቦ ምንም ፍሬ ማፍራት አይችልም። አሁን ብዙዎቻችን እግዚአብሔርን ቃል እናነባለን ግን አናምሰላስለውም። አእምሯችን ላይ እንዲቀመጥ አናደርገውም። ምን ስለምናደርገው ዝም ብለን እግዚአብሔርን ቃል እናነባለን፣ ከዛ በኋላ እንዳለን። ከዛ በኋላ ምን እንደሆነም አናውቀውም። ለምሳሌ ዛሬ እኔ እናንተን አስተማርኩ። ይሄን ያስተማርኩትን ቃል ምን ማድረግ አለባችሁ? ደጋግማችሁ ምን ማድረግ? ማምሰላሰል። ደጋግማችሁ ማምሰላሰል አለባችሁ። ሰው እግዚአብሔርን ቃል ደጋግሞ ካላምሰላሰለ በህይወቱ አይለወጥም። በጣም አንዴ የምወደው ቃል አለ። እንደዚህ የሚል ቃል እግዚአብሔር ለእስራኤል ተናገራቸው። እንደዚህ ይላል። እስራኤል እግዚአብሔር ተናገራቸው ትንቢት ቃል አለ፣ ግን ባለማምሰላሰላቸው ምክንያት ምን ምድረ በዳ ቀሩ። ምን? የሰሙት ቃል ከሰሞች ጋር ስላልተዋሃደ በእምነት ስላልተዋሃደ አልጠቀማቸው። እነዚህ ሰዎች እኮ ቃልን ሰምተዋል እኮ ተምረዋል እኮ አልጠቀማቸውም። ያልጠቀማቸው ስላልሰሙ አይደለም። ያልጠቀማቸው ምንም ስላልሆነ አይደለም። ስላልተማሩ አይደለም። ያልጠቀማቸው ስላላምሰላሰሉ ነው። ብዙዎቻችን ጀርጁስ እግዚአብሔርን ቃል እንሰማለን እናነባለን፣ ግን አናምሰላስለው። እግዚአብሔርን ቃል የምናምሰላስል ከሆነ በህይወታችን ላይ ፍሬ እንደሚያፈራ ማወቅ አለበት። አንደማኝ የእግዚአብሔርን ቃል ሲያምሰላስል በህይወቱ ላይ ፍሬ ማፍራት ይጀምራል ማለት ነው። ስለዚህ በእምነት አልጠቀማቸው። ያልጠቀማቸው የእግዚአብሔርን ቃል ስላልሰሙ አይደለም፣ ስላላምሰላሰሉ ነው። የእግዚአብሔር ቃል ከህይወታችሁ ጋር ያልተዋሃደው ህይወታችሁን ያልቀየራችሁ ዘመናችሁን ያልቀየረ ውስጣችሁን ያልለወጠው ስላላምሰላሰሉ ሰው እግዚአብሔርን ቃል ምንድነው ማድረግ አለበት? ዕለት እግዚአብሔርን ቃል ምን ሊሰማ ይገባል። መስማት ብቻው አይበቃውም። የሰማውን ቃል ከራሱ ጋር እንዲዋህድ ምን ማድረግ አለበት? ጊዜ ወስዶ ለእግዚአብሔር ቃል ያን ቃል ደጋግሞ ምን ያደርገ ያምሰላሰለ ምን ማድረግ አለበት? ከራሱ ጋር እንዲዋህድ ህይወቱን እስከሚለውጥ ድረስ ሊያደርግ ይገባል። ይዳን ነገር ልንገርሽ፣ ብር ላይኖርሽ ይችላል፣ ወርቅ ላይኖርሽ ይችላል። የእግዚአብሔርን ቃል ግን ካለሽ ግን ሁሉ ነገር አለ። ብዙ ሰዎች ምን አላችሁ መሰላችሁ? ትንቢት አለኝ ይላል። ትንቢት አይደለም ህይወት የሚለውጥ ቃሉን ህይወት የሚለውጥ። የእግዚአብሔርን ቃል ከያዛችሁ ህይወታችሁን ይለውጣል። እግዚአብሔር ለኢየሱስ ሰጠውት የትንቢት ቃል ነው። ይሄን የትንቢት ቃል አምሰላሰል ነው የተባለው። የእግዚአብሔርን ቃል በህይወታችሁ እስካላምሰላሰላችሁ ድረስ በህይወታችሁ ላይ ለውጥ አይሆንም። አምሹ ጌታ ምስክር ነው የምላችሁት። አማኝ በህይወቱ ላይ ለውጥ የሚፈልግ ከሆነ እግዚአብሔርን ቃል ሜዲቴሽን ማድረግ አለበት። ለምን ካሰው ለግስ እንደዚህ ማወራበት ምክንያት አማኝ እንዲለወጥ ፈልጋለሁ።
የኔ ረሃብና የኔ ጥማት ለእናንተ ትንቢት መናገር አይደለም። ለእናንተ እግዚአብሔር ህይወታችሁ እንዲለውጥ እፈልጋለሁ። ትንቢት ለእናንተ ተናግሬ የሆነ ፋይናንስ ማስለቀቅ አይደለም የኔ ዓላማ። ለእናንተ እግዚአብሔርን ቃል አስተምሬ ህይወታችሁ እንዲለውጥ እፈልጋለሁ። ዛሬ ላይ ለእናንተ ጸልየላችሁ ልትፈውሱ ትችላላችሁ። ዛሬ ላይ ጸልየላችሁ የሆነ ምን ላምጣላችሁ ይችላሉ። እሱ አይደለም ዓላማዬ። የኔ ዓላማ በእናንተ ውስጥ መለወጥ አለበት እንዲለወጥ እፈልጋለሁ። እናንተ ውስጥ መነቀል አለበት እንዲነቀል፣ ለአንድ ለመጨረሻ እንዲነቀል እፈልጋለሁ። ስር ነቀል የሆነ ለውጥ እንዲለውጥ አማኝ እፈልጋለሁ። ትንቢት ተናግሬ ከነ እንዲሄድ አይደለም። ትንቢት አይደለም የምነግረው፣ እግዚአብሔርን ቃል ነግሬ ውስጡ እንዲለውጥ እፈልጋለሁ። ነገ ባላውቀውም ባላገኘኝም ነገ በህይወቱ እሱ ራሱ ችሎ እንዲቆም እፈልጋለሁ። ይሄ ነው የኔ መሻት። የአማኝን ህይወት መለወጥ ነው የምፈልገን። የአማኝ ህይወት የሚለወጥ ደግሞ በእግዚአብሔር ቃል ብቻ ነው። አማኝ ደግሞ እግዚአብሔርን ቃል መስማት አለበት። አንድ ነገር ልንገራችሁ፣ የትኛውም ቦታ ሆናችሁ የምትሰሙኝ ወንድሞችና እህቶች ልንገራችሁ፣ የእግዚአብሔር ቃል ጊዜ ከሌላችሁ ማንኛው ሰው በእናንተ ላይ እግሩና እጁን ቢጭንባችሁ በፍጹም አይሳካላችሁም። እየማርትኩባችሁ አይደለም፣ የእግዚአብሔርን ቃል እውነት እያወራው ነው። ለምን መጽሐፍ ቅዱስ ሲናገር ለተለ አባቶቻችን ምን አደረጉት? የእግዚአብሔርን ቃል ከመስማታቸው የተነሳ የእግዚአብሔርን ቃል ሲሰሙ የእግዚአብሔርን ቃል ሲተገብሩ ህይወታቸው ተለውጧል። ስለዚህ ህይወታችን እንዲለወጥ የምንፈልግ ሰው እግዚአብሔርን ቃል በህይወቱ ላይ ምን ማድረግ አለበት? እንዲለውጠውና እንዲቀይረው ጊዜ ሊሰጠው ይገባል። ብዙዎቻችን ለእግዚአብሔር ቃል ጊዜ መስጠት አለብን። ዛሬ አንድ ነገር ልንገራችሁ ወንድሞችና እህቶች፣ ለእግዚአብሔር ቃል ታይም እንስጠው። መንፈስ ቅዱስ አንቺን ይፈልጋል፣ አንተን ይፈልጋል። መንፈስ ቅዱስ አንተን መለውጥ ይፈልጋል፣ አንቺን መለውጥ ይፈልጋል። አንቺን እንዲቀይር ግን ጊዜ መስጠት አለብሽ። ለእግዚአብሔር ቃል ጊዜ መስጠት፣ ለመንፈስ ቅዱስ ጊዜ መስጠት አለባችሁ። እግዚአብሔር እንዲለውጣችሁ ትፈልጋላችሁ? ቃሉን ተመገቡ። ምግባችሁን እግዚአብሔር ቃልን ስትመገቡ ቃሉ ህይወታችሁን ይቀይራል። ቃሉ ዘመናችሁን ይቀይራል። ቃሉ ትዳራችሁን ይቀይራል። ቃሉ ስራችሁን ይቀይራል። ቃሉ ህይወት ዘመናችሁን ሁሉ ይቀይራዋል። ስለዚህ የእግዚአብሔርን ቃል ምን ማድረግ ስናምሰላስለው ምን እናደርጋለን? ዛሬ ማሳያችሁ ቃል ነው የምነግራችሁ። ዛሬ ማሳያችሁ እግዚአብሔርን ቃል ስናምሰላስለው እኛ ውስጥ የተቀመጠው ሀብት ይገለጣል። ሀብት ነው ያልኩት። ሰው እግዚአብሔርን ቃል እለት ምንድነው ማድረግ አለብኝ? እኔ ላምሰላስለው ይገባል። አማምሰላስል ከሆነ እግዚአብሔር ቃል ምን ያደርገኛል? እኔ ውስጥ የተቀመጠው ህይወት መገለጥ ይጀምራል። እንዲገለጥ እኔ ምን ማድረግ አለብኝ? ዛሬ ባይዘው አንድ በጣም የሚገርም ቃል ነው ማሳያችሁ። መጽሐፍ ቅዱስ የሚናገረውን ቃል ሰው በልቡ የሞላውን ምን ይናገራል የሚል ቃል አለ። አያችሁ፣ በልቡ የሞላው እንድናገር የምትፈልጉን በልባችሁ እግዚአብሔር ምን እየተሞላችሁ ነው? ምን ነው በልባችሁ ውስጥ የምትሞሉት? ቀንና ሌሊት ምን ነው በልባችሁ የምትሞሉት? የእግዚአብሔርን ቃል በልባችሁ እየሞላችሁ ነው? የእግዚአብሔርን ቃል ጠዋት ማታ እየሞላችሁ ነው በልባችሁ ውስጥ? ማታ እግዚአብሔርን ቃል በልባችሁ እየሞላችሁ ነው? ይሄን ቃል ሞልታችሁ ምን ማድረግ አለባችሁ? ልታምሰላስሉ ይገባል። ይሄን እግዚአብሔርን ቃል ሜዲቴሽን ማድረግ አለባችሁ። ምን በልባችሁ ውስጥ ይሄ በልባችሁ ውስጥ ያለው እግዚአብሔር ቃል ደግሞ እንዲገለጥ መናገር አለባችሁ። እንድትናገሩ ግን ማምሰላሰል ያስፈልጋል። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ቃል ምን ይላል? መጀመሪያ አንድ ቃል አንብላችሁ ነው። ከዛ በኋላ አንድ ቃል አሳያችሁ። እዚህ የሚል ቃል አለ። እንደዚህ የሚል ቃል አለ። ምዕራፍ 2 ላይ እንደዚህ የሚል ቃል አለ። በፍቅርም ተባበሩ፣ በማስተዋል ወደሚገኘው ወደ መረት ባለጸግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱን ክርስቶስን እንዲያውቁ። የእግዚአብሔር ምስጢር ክርስቶስን እንዲያውቁት የጳውሎስ ምሻት ነው። የእግዚአብሔር ምስጢር ክርስቶስን እንዲያውቁት። በደም ስሙኝ። የእግዚአብሔር ምስጢር፣ የእግዚአብሔር ምስጢር ማን? ክርስቶስን እንዲያውቁት። የእግዚአብሔር ምስጢር ክርስቶስን እንዲያውቁት እተካለሁ አለ ጳውሎስ። እተካለሁ። ኦኬ። የተሰወረው የጥበብና የእውቀት መስከብ ሁሉ በእርሱ ነውና። ዋናው የፈለኩት የጥበብና የእውቀት መስከብ የሆነው ያ ተሰውሮ የነበረው የእግዚአብሔር መገለጥ፣ የጥበብ መገለጥ የሆነው ክርስቶስ እኛ ውስጥ እንዲገለጥ እግዚአብሔርን ቃል ማምሰል ስላለብን የጥበብና የመገለጥ ሀብት ያለው ክርስቶስ እኛ ውስጥ አለ። መጽሐፍ ነገር በቅዱሳን ዘንድ አለ ይላል። በምን? በቅዱሳን ዘንድ ያለ ምን? የጥበብና የመገለጥ ሀብት የሆነው። ስለዚህ ይሄ ሀብት እንዲገለጥ አማኝ ምንድነው ማድረግ አለበት? ሜዲቴሽን ማድረግ አለበት። የእግዚአብሔርን ቃል ሲያምሰላስለው እኔ ውስጥ ምን አለ? የእውቀትና የጥበብ ሀብት አለ እናንተ ውስጥ። ይሄ ግን እንዲገለጥ ምንድነው ማድረግ አለብኝ? የእግዚአብሔርን ቃል ማምሰላሰል መመገብ አለብኝ። ለምን? ጳውሎስ ምን ይላል? የጥበብና የእውቀት ሀብት የሆነው ምን? የእግዚአብሔር ልጅ ምስጢር ክርስቶስ ታውቁ ዘንድ እተካለሁ አለ ጳውሎስ። ጳውሎስ የሚተጋው ትልቁ ጸሎት ምንድነው ካላችሁ፣ አማኝ ውስጣችሁ ላይ የተደበቀውን ሀብት እንዲገልጡ ነው። እናንተ ውስጥ ሀብት አለ።
ሃሌሉያ። እናንተ ውስጥ የተሰወረ የትንሣኤ ኃይል አለ። እናንተ ውስጥ የተሰወረ የጥበብ መስከብ አለ። ኢየሱስ ጌታ ነው። ይሄ የጥበብ መስከብ እንዲገለጥ አማኝ ምን ማድረግ አለበት? የእግዚአብሔርን ቃል ሜዲቴሽን ማድረግ አለበት፣ ማምሰላሰል አለበት። የእውነት እግዚአብሔርን ቃል እናምሰላሰል ቅዱሳኖች፣ የእውነትን እምላችሁት። ስለዚህ ጳውሎስ ምን አለ? በፍቅር ተባበሩ፣ በማስተዋል ወደሚገኘው ወደ መረት ባለጸግነት ትደርሱ ዘንድ እርሱም የእግዚአብሔር ምስጢር የሆነው ክርስቶስን ታውቁ ዘንድ። ማንን? ክርስቶስን ታውቁ ዘንድ። የጳውሎስ መሻት አማኞች ክርስቶስን እንዲያውቁት። እንዴት ነው የሚያውቁት? በቃሉ በኩል። እንዴት ነው የሚያውቁት? የእግዚአብሔርን ቃል ሜዲቴሽን ያድርጉ፣ እያምሰላሰሉ የእግዚአብሔርን ቃል ሲያምሰላሰሉ ያውቁ